ሰላም ጤና ይስጥልን። የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስቀድም። ለጡረተኞችና ለመንግስት ሰራተኞች አስደሳች ዜና ተሰማም። በኢራን፣ በእስራኤል፣ በአሜሪካ መካከል እየተካሄደ ባለው ጦርነት ምክንያት ኢራን የነዳጅ ማስተላለፊያን በመዝጋቷ ምክንያት ነዳጅ በከፍተኛ ሁኔታ ጭማሪ አሳይቷል። ይህንን ተከትሎ በኢትዮጵያ የነዳጅ ጭማሪ ተደርገዋል። ከዚህ ጋር ተያይዞ የኑሮ ውድነቱ እየበረታ ስለሚሄድ በሚል ነው ለጡረተኞችና ለመንግስት ሰራተኞች ደሞዝ እንደሚጨምር እየተነገረው። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በጉዳዩ ላይ ሀሳባቸውን ሰጥተዋል። ለመሆኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ምን አሉ? በዝርዝር እንመለከታለን። መንግስት ለምርጫ ለመንግስት ሰራተኞች ደሞዝ እንደሚጨምር ሲቪል ሰርቪስ ማስታወቁ መዘገቡ ይታወሳል። ለመንግስት ሰራተኞች ደሞዝ ሲጨመር ለጡረተኞችም የጡረታ አበል ጭማሪ ይደረጋል መባሉ ይታወሳል። በኑሮ ውድነቱ ምክንያትም ሆነ በምርጫው ምክንያት ለጡረተኞችና ለመንግስት ሰራተኞች ደሞዝ መጨመሩ የሚበረታታ ነው። ለጡረተኞችና ለመንግስት ሰራተኞች ደሞዝ ጭማሪ ምክንያት የሆነውና ዋና የነዳጅ መተላለፊያ መስመር እንዲዘጋ ያደረገውን ጦርነት ያስከተለውን የኑሮ ውድነትን ጨምሮ በዝርዝር እንመለከታለን። በኢራን፣ እስራኤልና አሜሪካ መካከል እየተካሄደ ያለው ጦርነትን ተከትሎ ነዳጅ በዓለም አቀፍ ደረጃ ከፍተኛ ጭማሪን አሳይቷል። በኢትዮጵያም የነዳጅ ዋጋ ማሻሻያ ተደርጓል። ይህንን ተከትሎ የነዳጅ ዋጋ ማሻሻያን እየተከተሉ የሸቀጦች ዋጋን የሚከልሱ ነጋዴዎችን መንግስት አንድ ሊላቸው ይገባል። የዓለምን ኢኮኖሚ በእጅጉ የደቆሰውና አሁንም ተጽዕኖ ያልገፈፈው የሩሲያና የዩክሬን ጦርነት መላ ሳይበጅለት ዓለማችን ሌሎች ጦርነቶችን እያስተናገደች ነው። በተለይ ረጅም ዝግጅት የተደረገበት ነበር የሚባለው የመካከለኛው ምስራቅ ጦርነት ገና በሳምንቱ ሀብታምና ደሃ ሀገሮችን ሳይለይ ከፍተኛ የኢኮኖሚ ጉዳት እያደረሰባቸው ነው። ጦርነቱ ከ10 ያላነሱ ሀገሮችን በቀጥታ እየነካካ ነው። ከኢራቅም ሆነ ከአሜሪካ ኮማንድ ፖስት እና ከእስራኤል የሚወነጨፉት ሚሳኤሎች የሀገሮችን ግንባታዎች እያፈራረሰም የነዳጅ ማጣሪያዎችና መርከቦችን ሁሉ እያቃጠለ ነው። ጦርነቱ ከተራዘመ ደግሞ የዓለም ኢኮኖሚን በከፍተኛ ደረጃ እንደሚጎዳም እየተገለጸ ነው። በተለይ ጦርነቱ በነዳጅ አቅርቦትና ስርጭት ላይ የፈጠረው ጋሬጣ የነዳጅና የጋዝ ዋጋ ጭማሪ ማስከተሉ ዋነኛ ችግር ሆኖ ተደቅኗል። ከመካከለኛው ምስራቅ ጋዝ ይረከቡ የነበሩ አውሮፓ ሀገሮች ከፍተኛ የዋጋ ጭማሪ የተደረገበት ነዳጅ ለመግዛት ተገደዋል። እሱም ከተገኘ ማለት ነው። ሌሎች ሀገሮችም በተመሳሳይ ያስገቡ የነበረውን የነዳጅና የጋዝ ምርቶችን ለማግኘት እንደሚፈተኑ ይጠበቃል። የጦርነቱ መቀስቀስና ሊያሳርፈው የሚችለው ኢኮኖሚያዊ ተጽዕኖ የበለጠ የሚያከብደው ደግሞ በደሃ ሀገሮች ነው። ኢትዮጵያም በዚህ ሰንጠረዥ ውስጥ ናት። የነዳጅ እጥረትም ሆነ የዋጋ ጭማሪው በሀገር ውስጥ የሚፈጥረው ተጽዕኖ ቀላል አይሆንም። ይህንን ድንገት አደጋ በዘዴ መያዝ ካልተቻለ ደግሞ ወትሮም ከባድ የሆነውን የኑሮ ውድነት ያባብሳል። ነዳጅ የማይነካካው የኢኮኖሚ ዘርፍ የለምና በዓለም አቀፍ ደረጃ እየወጣ ያለው የነዳጅ ዋጋ ጭማሪ ለምርትና ሸቀጣሸቀጦች ዋጋ መጨመር መንስኤ ይሆናል። የትራንስፖርት ታሪፍን ያስወድዳል። የተለያዩ የአገልግሎት ዘርፎች ዋጋቸውን ከነዳጅ ጭማሪው ጋር አሰናስለው አዲስ ታሪፍ የሚያወጡበትም ሁኔታ ይፈጠራል። የጭነትና አጠቃላይ የትራንስፖርትና የሎጂስቲክስ አገልግሎት ዋጋ እንደሚጨምሩ ስለሚታሰብ አጠቃላይ ኢኮኖሚያዊ እንቅስቃሴው ላይ የሚያሳርፈው ተጽዕኖ የዋጋ ንረትን ወይም የኑሮ መወደድን ማባባሱ አይቀርም። በነዳጅ ጭማሪ ሰበብ በየሰንሰለቱ የሚያጋጥመው የዋጋ ጭማሪ የመጨረሻው ማረፊያ ሸማቹ ላይ እንደመሆኑ ይህንን ሸክም በተወሰነ ደረጃ ለማቅለል የሚያስችል አሰራር ማስፈለጉን ያመለክታል። ችግሩ በዓለም አቀፍ ደረጃ የሚታይ ቢሆንም በተለይ አስገዳጅ ሁኔታዎች በተለይም ከሰሞኑ እንደተፈጠረው አይነት ጦርነት ሲቀሰቀስ ሊከሰት የሚችል የነዳጅ ጭማሪን ምክንያት በማድረግ የሚደረግ የዋጋ ማስተካከያ በአግባቡ ተፈጻሚ ካልሆነ ደግሞ ሸማቾችን ድርብ ተጎጂ ያደርጋቸዋል። ከሀገራችን ሁኔታ አንጻር ነገሩን ስናየው የነዳጅ ጭማሪው በትክክል ተሰልተው የዋጋ ማስተካከያውን ለመተግበር የሚያስችል ልምድ ስላልነበር አሁንም አጋጣሚውን ተጠቅሞ የተጋነነ የዋጋ ጭማሪ ይደረጋል የሚል ስጋት ፈጥሯል።
እስከ ዛሬ የመጠንበት መንገድ ይህንን የሚያሳዩ ናቸው። የነዳጅ ዋጋ ጭማሪን ተገን በማድረግ የሚደረጉ የዋጋ ማስተካከያ በተደረገ ቁጥር ወይም ተጨመረ ተብሎ ከሚጠቀሰው የነዳጅ ዋጋ ጋር ፈጽሞ የማይገናኙ ሆነው መገኘት ገበያን የረበሸና ሸማቾችን ላልተገባ ወጪ ዳርጓቸዋል። አሁን ላይ ይህ እንዳይደገም መደረግ ይኖርበታል። በ1 ሊትር ነዳጅ ላይ 5 ብር ያልሞላ ጭማሪ ሲደረግ ብዙዎች ይህንን ጭማሪ በቀጥታ ያለምንም ኢኮኖሚያዊ ስሌት ምርትና አገልግሎት ላይ ይጫናሉ። በእጥፍ ጭማሪ ሲያደርጉ የነበሩም አሉ። ኢኮኖሚያዊ ያልሆነ የታሪፍ አጨማመር በዘፈቀደ የሚካሄደውና ቁጥጥር የሚደረግበት ስላልነበር በነዳጅ ጭማሪ ሰበብ የሚታከሉ ታሪፎች ወይም ማስተካከያዎች የሸማቹን ሸክም ያከብደዋል። የነዳጅ ዋጋ ጭማሪን የማይመለከተው ሁሉ አጋጣሚውን በመጠቀም ዋጋ ጨምሮ ለመሸጥ የሚጣደፍ በመሆኑ እንዲህ ያሉ ጉዳዮች እንዳይፈጠሩ ቀድሞ ጥንቃቄ ማድረግ ያስፈልጋል። የአገራችን የዘፈቀደ የዋጋ ጭማሪና ያልተገባ የዋጋ ማስተካከያ ስሌት የተንሻፈፈ ነውና ችግሩ ገፍቶ ከመጣ ንግዱ ማህበረሰብ እንዲህ ካለው አሰራር ወጥቶ የነዳጅ ጭማሪው ግምት ውስጥ ባስገባ ሁኔታ ማስተካከያ እንዲያደርጉ ይለመናሉ። መንግስትም ቢሆን ችግሩ እስኪቀረፍ ድረስ በአስገዳጅ ሁኔታ የሚፈጠረውን የነዳጅ ዋጋ ጭማሪ በተመለከተ ሊከሰቱ የሚችሉ ያልተገቡ የዋጋ ጭማሪዎች በአግባቡ መሆን እንዳለባቸውና በየወቅቱ ያሉ የገበያ ዋጋን ያገናዘቡ እንዲሆኑ መሞከርና በዚያው የማይስተካከል ከሆነ ደግሞ ህጋዊ እርምጃዎችን በመውሰድ ሸማቹን ሊታደግ ይገባል። በ1 ሊትር ነዳጅ ላይ የተደረገው ጭማሪ ግብይት ውስጥ ሊፈጥር የሚችለውን ተጽዕኖና ሊያስከትል የሚችለው ኢኮኖሚያዊ የዋጋ ጭማሪ መጠን ምን ያህል ሊሆን እንደሚችል በማስላት ጠቅለል ያለ መረጃ መስጠትም ያስፈልጋል። ባለሙያዎችም በዚህ ረገድ ኃላፊነታቸውን ለመወጣት የበኩላቸውን ቢያደርጉ ሸማቾችን ካልተገባ ብዝበዛ ሊያድኑ ይችላሉ። በብዙዎቻችን ዘንድ የመካከለኛው ምስራቅ ወቅታዊ ቀውስ የዓለም ነዳጅ ዋጋን ማናርና ይህንንም ተከትሎ የአገር ውስጥ የነዳጅ ችርቻሮ ዋጋ ሊያሻቅብ ይችላል የሚል ስጋት ተፈጥሯል። በመሆኑም መንግስት ሊመጣ የሚችለውን የዋጋ ጭማሪ ወደ ማህበረሰቡ በቀጥታ ከማሸጋገር ይልቅ እንዲህ ያሉ ጊዜያዊ ችግሮችን ለመሻገር የሚያስችሉ እንደ ድጎማ ያሉ አማራጮችን ታሳቢ ማድረግ ይኖርበታል። ከዚህ ባሻገር ግን ለአሁንም ሆነ ለዘለቀታዊ መታሰብ ያለበት ቁልፍ ጉዳይ በእጃችን ያሉ አማራጮችን መጠቀም ነው። ለምሳሌ በቅርቡ በተፈጥሮ ጋዝ የሚሰሩ የትራንስፖርት ተሽከርካሪዎችን ወደ ስራ ማስገባት አንዱ ነው ተብሎ ነበረ። ይህ ብዙ የተነገረለት በአደባባይም በተፈጥሮ ጋዝ የሚሰሩ የትራንስፖርት ተሽከርካሪዎችን እናሰማራለን ተብለናልና ይህ ቃል ትርጉም ሊኖረው የሚችለው በዚህ ወቅት በቶሎ ጥቅም ላይ ማዋል ከቻለን የተፈጠረውን ሁኔታ እንደ ጥሩ አጋጣሚ ስንጠቀምበት ብቻ ነው። በተፈጥሮ ጋዝ የሚሰሩ ተሽከርካሪዎች ነገ ሳይሆን ዛሬ ወደ ስራ እንዲገቡ ቢደረግ በነዳጅ ጭማሪ ሊከሰት የሚችለውን የዋጋ ንረት በማርገብ አይነተኛ ሚና ይኖራቸዋል። በተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን በተመለከተ ጠቅላይ ሚኒስትር ዶክተር አብይ አህመድ የካሌብ የተፈጥሮ ጋዝ ማምረቻን በመረቁበት ዕለት ለመላው የኢትዮጵያ ሕዝብ ሊገልጸው የሚፈልገው ብለው የጠቀሱት እስካሁን ያልገለጽኩት በደንብ ስንሰራው ብገልጽ ይሻላል ብዬ ያቆየሁት አንድ ሐሳብ አለ በማለት የተናገሩት አንድ ነገር ነበረ። በዚህ ዓመት ቢበዛ በአንድ ዓመት ጊዜ ውስጥ 2000 የሚጠጉ በአዲስ አበባ ከተማና ወደ ክልል ከተሞች የሚሄዱ ባሶች አሁን ከሚጠቀሙት ነዳጅ ወደ ጋዝ እንቀይራለን ሲሉ ተናግረዋል። ይህ ብቻ አይደለም። እነዚህ 2000 መኪኖች ሲቀየሩ የትራንስፖርት ዋጋ ቢበዛ ወይም ቢያንስ አሁን ካለው በሚቀጥለው ዓመት ይቀንሳል ብለዋል። የከተማ የኑሮ ወጪን ከሚያንሩ ጉዳዮች መካከል አንዱ የከተማ ትራንስፖርት ወጪ ነው ብለው ነበረም። ስለዚህ በተለይ ከነዳጅ ጭማሪ ጋር ተያይዘው ሊፈጠር የሚችለውን ጫና ለመቀነስና በቀጣይም በእጃችን ያሉ እንዲህ ያሉ አማራጮችን ትኩረት ሰጥቶ ለመስራት በተፈጥሮ ነዳጅ የሚሰሩ ተሽከርካሪዎች በጭነትም በህዝብ ትራንስፖርት ዘርፍ ማሰማራት ያለንበት ሁኔታ እያስገደደን ነው። በተፈጥሮ ጋዝ ላይ የተመሰረተው አገልግሎት ይሰራበት ሲባል ለጊዜያዊ መፍትሄ ፍለጋ ሳይሆን ዘለቄታም እንዲሆን ታሳቢ መደረግ ይኖርበታል። ይህንን የነዳጅ ጭማሪ ተከትሎ ለደሞዝተኞችና ለጡረተኞች ጭማሪ እንደሚደረግ እየተነገረ ነው። ከሲቪል ሰርቪስ በመጣ መረጃ ለምርጫ ለመንግስት ሰራተኞች ደሞዝ እንደሚጨመር በማህበራዊ ሚዲያው በስፋት መዘገቡ ይታወቃል። በምርጫ ሰበብም ሆነ በኑሮ ውድነቱ የደሞዝ ጭማሪም ሆነ የጡረታ ጭማሪ እጅግ አስፈላጊ መሆኑን መንግስትም ሌላውም ያምናል።